ሪዝቅ የሚባለው ነገር በዘዴ በጥበብ በእርፍና በምርድና ምናምን የሚመጣ አይደለም ለዚህም ማሳያው ሃሁ ኤቢ አሊፍ ባ ማቀው ከገጠር ይመጣና መልቲ ሚሊዮነር ይሆናል አረፍኩ የሚለው ተማርኩ የሚለው ነቃው የሚለው የመሃል ከተማ ልጅ ነኝ የሚለው የሱ ሰራተኛ እንኳን የመሆንም እድል ሳያገኝ ይቀራል وكم عاجز من الناس ياتي رزقه رغدا سنت ባዶ የሆነ ደካማ የሆነ ዕውቀት የሌለው ጉልበት የሌለው ሪዝቁ ወደ ቤት ጎርፎ ይመጣለት የለ እንዴ ويحرم كيس ويخيب ብልህ ነው ምሁር ነው ምናምን የሚባለው ደግሞ መናጢ ደሃ ሆኖ ሲኖርና የለ እንዴ إذن اخواني ዛሬ ለና እናንተ እንደዚህ አስገብግቦ እንዳሻን በየትኛው መልኩ ብቻ ይምጣ እጄ ላይ ብቻ ይግባ እንድንል ያደረገን ምንድነው ከተባለ ጀሻ ወጠማዕ ስግብግብነት ነፍስ ወዳድነት ቀብርን መርሳት በለመሰብሰብ ሐላል ነው ሐራም ነው ስለሚለው ግድ ሳይኖረን ለመሰብሰብ ያ እንድንሆን እንደዛ እንድንሰበስብ ያደረገ ምንድነው ስግብግብነትና ጥለነው እንደምንሄድ መርሳታችን ነው